ፓሪስ ግንቦት 20 2010 ዓ.ም ከሌሊቱ 8 ሰዓት ከ47 ደቂቃ አንድ ሰው የፓሪስ የዘመናዊ ጥበብ ሙዚየምን ውጫዊ ግድግዳ በባዶ እጁ እየባጠጠ እየወጣ ነው። ምንም አይነት ገመድ የለም። ምንም አይነት የደህንነት ቀበቶ ወይም መሳሪያ አልታጠቀም። በድንጋዩ ግድግዳ ላይ ያሉትን ትናንሽ ስንጥቆች ብቻ በመጠቀም በአውራ ጣቶቹና በጣቶቹ ተንጠልጥሏል። ከመሬት 5 ፎቅ ከፍታ ላይ ይገኛል። አንዲት ስህተት ማለት ሞት ማለት ነው። አሁን 3ኛ ፎቅ ላይ ደርሷል። ቀኝ እጁ አንዲት ጠባብ ጠርዝ ጨበጠ። የሰውነቱን ክብደት ሙሉ ለሙሉ ተሸክሞታል። ግራ እግሩ በድንጋዮቹ መሃል ቀዳዳ አገኘ። ወደ ላይ ገፋው። እንደምንም 4ኛ ፎቅ ደረሰ። ድንጋዩ አርጅቷል። አንዳንድ ቦታዎች ላይ ሊላቀቁ ደርሷል። ሙሉ ክብደቱን ከመስጠቱ በፊት እያንዳንዱ ድንጋይ ይፈትሻል። አንድ ስህተት ቢሰራ 5 ፎቅ ተንከባሎ ኮንክሪት ላይ ይከሰከሳል። ነገር ግን ይህን ድርጊት ከዚህ በፊት በመቶዎች የሚቆጠሩ ጊዜያት አድርጎታል። በተለያዩ ህንፃዎች፣ በተለያዩ ከተሞች፣ ሁልጊዜም በሌሊት፣ ሁልጊዜም ብቻውን ሲያደርገው የቆየ ነው። አሁን 5ኛ ፎቅ ላይ ነው። ሊደርስ ጥቂት ቀርቶታል። የመስኮቱን ጠርዝ ያዘ። ለአፍታ ያህል ሙሉ የሰውነቱ ክብደት በአንዲት እጁ ላይ ተንጠለጠለ። ቀኝ እጁ እየተንቀጠቀጠ ነው። ጡንቻዎቹ በህመም እየተሰቃዩ ነው። ከስሩ መሬቱ 50 ጫማ ርቀት ላይ ነው። አልደነገጠም፣ አልተጣደፈም። ረጋ ብሎ ግራ እጁን አነሳና ጠርዙን በሁለቱም እጆቹ ጨበጠ። ስሙ ቬራን ቶሚች ይባላል። ፈረንሳዮቹ በምክንያት ለስፓይደርማን ወይም ሸረሪቱ ይሉታል። የስበት ህግ እንደሌለ ሁሉ ግድግዳውን ይቧጥጠዋል። 5ኛ ፎቅ መስኮት ላይ ደረሰ። መስኮቱ ተሰብሯል። እንዲያውም ለ3 ወራት ተሰብሮ እንደቆየ የሙዚየሙ ጥበቃዎች ያውቃሉ፣ ግን በቸልተኝነት አልጠገኑትም። ቶሚች በዝግታ ሾልቆ ገባ። ሙዚየሙ ሲያርፍ ድምፅ አልነበረም። ህንፃው ጨልሟል፣ ጭጭ ብሏል። ቶሚች በሚሊዮን የሚቆጠሩ ዶላሮች ዋጋ ባላቸው የጥበብ ስራዎች መሃል እየተራመደ ነው። የፒካሶ፣ የማቲስ፣ የሞዲግላኒ ስራዎች። እሱ ግን የመጣው ለየትኞቹ እንደሆነ ያውቃል። 5 ስዕሎች፣ ጠቅላላ ዋጋቸው ከ100 ሚሊዮን ዩሮ በላይ። በፈረንሳይ ታሪክ ትልቁ የጥበብ ስርቆት ሊከናወን ነው። ለዚህም የሚፈጅበት ጊዜ ከ15 ደቂቃ ያነሰ ነው። ግን እዚህ ጋር አንድ ነገር መረዳት አለባችሁ። ቶሚች በድንገት እድል ቀንቶት የገባ ሌባ አይደለም። ይህ ሁሉ ነገር በጥንቃቄ በስልትና ማንም በማይጠረጥረው ሰው እርዳታ የታቀደ ነበር። ታዲያ ቀጥሎ ምን እንደተፈጠረ ከመንገሬ በፊት ቬራን ቶሚች ማን እንደሆነ ማወቅ አለባችሁ። ምክንያቱም አንድ ሰው እንዴት ልክ እንደ ሸረሪት ከፎቅ ፎቅ የመንጠላጠል ችሎታ እንዳዳበረ የሚገልጸው ታሪክ ከራሱ ከስርቆቱ እኩል አስገራሚ ነው። ቬራን ቶሚች ሌባ ሆኖ አልተወለደም። በ1968 ዓ.ም ፓሪስ ውስጥ ከክሮሺያና ሰርቢያ ስደተኛ ወላጆች ተወለደ። ተራ ሰፈር ውስጥ ያደገ ተራ ልጅ ነበር። ወላጆቹ ጠንክረው ይሰራሉ፣ መጠለያና ምግብ አላሳጡትም። ነገር ግን ገና የ10 ዓመት ልጅ እያለ ህይወቱን ሙሉ የሚቀይር አንድ ነገር አገኘ። ዛፎችን ወይም የመጫወቻ መሳሪያዎችን ሳይሆን ህንፃዎችን መውጣት። ቶሚች በሰፈሩ ላይ ያሉ አፓርታማዎችን ለመዝናናት ብቻ መውጣት ጀመረ። 5 ፎቅ 6 ፎቅ፣ ምንም አይነት የደህንነት መሳሪያ ሳይጠቀም። ሌሎች ልጆች ሊያዩዋቸው የማይችሉትን ስንጥቆች እሱ ያያቸዋል። ከከፍታ ፍርሃት አልነበረውም። የሰውነት እንቅስቃሴው ልክ እንደ እንስሳ ተፈጥሯዊ ነበር። ወላጆቹ አይረዱትም ነበር። ምን እያደረክ ነው? አቁም፣ አደገኛ ነው፣ ትሞታለህ ይሉት ነበር። ቶሚች ግን ሊያቆም አልቻለም። መውጣት ለእሱ የትርፍ ጊዜ ማሳለፊያ ሳይሆን የማንነቱ አካል ነበር። በ20ዎቹ ዕድሜው ፓሪስ ውስጥ ያሉ ህንፃዎችን በሙሉ መውጣት ጀመረ። በሌሊት ብቻውን የቢሮ ህንፃዎችን፣ ታሪካዊ ህንፃዎችን፣ ድልድዮችን፣ ማንኛውንም ቀጥ ያለ ነገር ይወጣ ነበር። በታዋቂ ዘራፊ ቡድኖች ዘንድ እንኳ ማንኛውም ነገር መውጣት የሚችልና መቼም የማይወድቅ ሰው ተብሎ ቅጽል ስም ወጣለት። አሁን ደግሞ ህይወቱን ለዘላለም የሚቀይር ነገር ሊያደርግ ነው። ፓሪስ 1995 ዓ.ም ቬራን ቶሚች የመጀመሪያውን ወንጀል ሊፈጽም ነው። እድሜው 26 ዓመት ነበር። 5ኛ ፎቅ ላይ ወጥቶ ወደ አንዱ አፓርታማ ገባ። ቤቱ ጨልሟል፣ ሰው የለም፣ በሩ አልተቆለፈም ነበር። ውስጥ ገብቶ ውድ ዕቃዎችን አየ። አንድ የእጅ አምባር ብራስሌት ብቻ ወሰደ። ገንዘብ ስለፈለገ ሳይሆን ይህን ማድረግ ስለምችል ብሎ ራሱን ለማረጋገጥ ነበር ይህን ያደረገው። አንድ ሰው 5ኛ ፎቅ ላይ መውጣት ከቻለ
የጥበቃ ስርዓት ትርጉም አይኖረውም። ምክንያቱም ካሜራዎች የሚያዩት የፊት በርን ነው። ጥበቃዎች የሚጠብቁት መሬት ላይ ያሉ መግቢያዎችን ነው። ማንም ሰው ከላይ ሌባ ይመጣል ብሎ አይጠብቅም። ያ የእጅ አምባር ሁሉንም ነገር ቀየረው። ቶሚች በሀብታም ሰፈሮች ውስጥ ያሉ አፓርታማዎችን መዝረፍ ጀመረ። ሰዎች እዚህ ጋር ማን ሊመጣ ይችላል ብለው የሚያስቡበትን እና በረንዳቸውን የማይቆልፉበትን ከፍታ መውጣት ጀመረ። ጌጣጌጥ፣ ጥሬ ገንዘብና ትናንሽ ውድ ዕቃዎችን ይወስዳል። ፖሊስ ወዲያው እንዳይነቃበት ትላልቅ ዕቃዎችን አይነካም። ሁልጊዜ እንደ ጥላ በሌሊት ስለሚንቀሳቀስ ተይዞ አያውቅም። ፖሊሶች አንድ አይነት የሆነ ዘይቤ ማስተዋል ጀመሩ። ምንም አይነት የበር መሰበር ምልክት ሳይኖር ከከፍተኛ ፎቆች ዕቃዎች ይጠፋሉ። ሸረሪቱ የሚል ቅጽል ስም ሰጡት። ቶሚች በጥቂት ጊዜ ተይዞ ታስሮ ነበር፣ ግን ከእስር ቤት በወጣ ቁጥር ወደ ነበረበት የመንጠላጠል ልማዱ ይመለሳል። እስር ቤት ችሎታውን ሊቀማው አልቻለም። እስከ 2010 ዓ.ም ድረስ ይህን ስራ ለሁለት አስርተ ዓመታት ሰርቷል። አሁን ዕድሜው 41 ነው። አብዛኞቹ ወንጀለኞች በዚህ ዕድሜ ስራ ያቆማሉ። ቶሚች ግን አሁንም በከፍተኛ አካል ብቃት ላይ ነበር። እናም አንድ ሰው መጥቶ ሙዚየም መዝረፍ ትፈልጋለህ ሲለው አላመነታም። 5 ስዕሎች 100 ሚሊዮን ዩሮ። ግን ስለ ስርቆቱ ዝርዝር ከማውራታችን በፊት ይህን ታሪክ ከወደዱት እባክዎን ሰብስክራይብ ያድርጉ። ይህን የመሰሉ ጥራት ያላቸውን ታሪኮች እንድንሰራ ትልቅ መነሳሻ ይሆነናል። አሁን ወደ ሙዚየሙ እንመለስ፣ ምክንያቱም ቶሚች ሊያደርገው ያለው ነገር በፍጹም እብደት ነው። ሌሊት 8:51 ቶሚች በፓብሎ ፒካሶ ሰልፍ ይቆማል። ስዕሉ 23 ሚሊዮን ዩሮ ያወጣል። ከአንድ ክፍለ ዘመን በላይ ያስቆጠረ 2 የዓለም ጦርነቶችንና ከናዚ ወረራ የተረፈ ድንቅ ስራ ነው። ቶሚች ግን ይህን ስራ በወጥ ቤት ቢላዋ ከፍሬሙ ላይ ሊቆርጠው ነው። ቢላውን አወጣ። ምንም አይነት ዘመናዊ መሳሪያ አይደለም። ማንኛውም ሰው ከሱቅ ሊገዛው የሚችለው ተራ ቢላዋ ነው። የስዕሉን ጨርቅ በጥንቃቄ መቁረጥ ጀመረ። ስዕሉ ከ100 ዓመት በላይ በዚያ ፍሬም ላይ ተወጥሮ ቆይቷል። አሁን ግን በጥቂት ሰከንዶች ውስጥ እየተላቀቀ ነው። የመጨረሻውን ጥግ ቆረጠ። ስዕሉ ወደቀ። ቶሚች ያዘው። 23 ሚሊዮን ዩሮ በእጁ ላይ ነው። በጥንቃቄ ተቀለለው። ቀጥሎም ወደ ሌሎቹ ስዕሎች ሄደ። የማቲስ ስራ፣ የጆርጅ ብራክ ስራ፣ የሞዲግላኒ ድንቅ ስራ፣ ሁሉንም በተመሳሳይ መንገድ ቆረጣቸው። በዝምታ በጠዋተው ጋለሪ ውስጥ የቢላዋው ድምፅ ያስተጋባል። ቶሚች ቆም ብሎ ያዳምጣል። የራሱ ትንፋሽ እንጂ ምንም አይሰማም። 5ቱን ውድ ስዕሎች ቆርጦ አጠናቀቀ። ማንቂያ አላርም አልጮኸም። ጠባቂ አልመጣም። ይህ እንዴት ሊሆን ቻለ? ከ6 ወራት በፊት ፓሪስ ውስጥ በአንድ ካፌ ውስጥ 3 ሰዎች ተገናኝተው ነበር። አንደኛው የጥበብ ስራዎች የሚሸጥ ደላላው ጆናታን በርን ነው። ሁለተኛ ራሱ ቬራን ቶሚች፣ ሶስተኛው ደግሞ ዣን ሚሼል ኮርቭስ ነበር። የሚገርመው ነገር ኮርቭስ የዚሁ ሙዚየም የጥበቃ ሰራተኛ ነበር። ኮርቭስ ሁሉንም የሙዚየሙን ድክመቶች ያውቃል። መስኮቱ ተሰብሯል። የማንቂያ ደውሉ አይሰራም። ግማሾቹ ካሜራዎች ጠፍተዋል። የጥበቃ ሰራተኞቹ መቼ እንደሚዞሩ አውቃለሁ ብሎ ሁሉንም መረጃ ሰጣቸው። ይህ ስርቆት ሳይሆን በመረጃ የታገዘ ጉብኝት ነው የሚመስለው። ቶሚች 5ቱን ስዕሎች በብብቱ ስር ይዞ ወደ መውጫው አመራ። በ3ኛ ፎቅ ሲያልፍ ኮርቭስ ጋዜጣ እያነበበ ነበር። አላየውም። እንዲያውም ሆን ብሎ እንዳላየው ሆነ። ግን በድንገት ድምፅ ሰማ። 2 ጠባቂዎች ባልታሰበ ሰዓት ከፈረቃቸው ውጪ ጋለሪ ቦታውን እየዞሩ ነበር። ቶሚች በአንድ ትልቅ ቅርጽ ጀርባ ተደበቀ። የጥበቃዎቹ የእጅ ባትሪ ብርሃን እሱ ካለበት ጥቂት ሜትሮች ርቀት ላይ አረፈ። አንደኛው ጠባቂ ባዶውን የፒካሶ ፍሬም አየው፣ ግን ለጽዳት ተወስዶ ይሆናል ብሎ በማሰብ ዝም ብሎ አለፈ። ቶሚች አመለጠ። በ5ኛ ፎቅ መስኮት ወርዶ በምሽት በተዋጠው ፓሪስ ውስጥ ጠፋ። ስርቆቱ ተሳካ። ከዛም ስዕሉ እንዲሸጥ በተስማሙት መሰረት ለስዕል ሻጩ ደላላ በርን ሰጠው። ነገር ግን ይህ ፍጹም ስርቆት ነው ብላችሁ ካሰባችሁ ተሳስታችኋል። ቀጥሎ የሚሆነው ነገር የታቀደውን ሁሉ አመድ ያደርገዋል። ጠዋት ላይ ሙዚየሙ ሲረበሽ ፖሊስ ምርመራ ጀመረ። ስዕሎቹ በዓለም ታዋቂ ስለሆኑ ማንም ሊገዛቸው አልቻለም። የጥበብ ሻጩ ደላላ በርን ፈራ። ስዕሎቹን የትም ሊያደርጋቸው አልቻለም። እናም በታሪክ ውስጥ እጅግ ሞኝ የተባለውን ውሳኔ ወሰነ። 5ቱን ድንቅ የጥበብ ስራዎች ማለትም 100 ሚሊዮን ዩሮ የሚያወጡትን ድንቅ ስዕሎች ወደ ቆሻሻ መጣያ ውስጥ ጣላቸው። አዎ በትክክል ሰምታችኋል። ብዙ ዘመናትንና
ከብዙ ጦርነት የተረፉትን ስራዎች እንደ ተራ ቆሻሻ ተጣሉ። በመጨረሻም ቶሚች፣ በርንና ኮርቭስ በ2011 ተያዙ። ቶሚች የ8 ዓመት እስራት ተፈረደበት። ስዕሎቹ ግን እስከዛሬ አልተገኙም። በፈረንሳይ ታሪክ ትልቁ ስርቆት ስዕሎቹ በቆሻሻ መጣያ ውስጥ በመጣላቸው እስከ ወዲያኛው ጠፉ። ከዛ በኋላ እስካሁን አልታዩም። አንዳንድ ጊዜ የወንጀል ከባዱ ክፍል ወንጀሉን መፈጸም ሳይሆን ከወንጀሉ በኋላ የሚመጣውን ውጤት መቋቋም ነው። ውድ የለዛ ትረካ አድማጮቻችን ስለተከታተላችሁ እናመሰግናለን። ይህን የመሰሉ አስደናቂ ትረካዎችን ለማግኘት ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ያበረታቱን።